የተጸነሱት የተወለዱት ያደጉት አገልግሎት መስጠት የጀመሩት በንጉሶች ጊዜ ነው። እነማን እንዳትሉኛላችሁ። ሀገሪቱ ዛሬም ትላንትም ነገም አለኝ የምትላቸው ተቋማት የኢትዮጵያ አየር መንገድ፣ የኢትዮጵያ ቴሌኮሙኒኬሽን ዛሬ ኢትዮ ቴሌ የሚባለው፣ የኢትዮጵያ መንገዶች ባለስልጣን፣ የሀገር መከላከያ ሰራዊት፣ የኢትዮጵያ አየር ኃይል፣ የኢትዮጵያ ባህር ኃይል፣ ሌሎች ሆቴሎች፣ ባንኮች፣ ምንም ጠርተን የማንዘልቃቸው ተቋማት የተጸነሱትም የተወለዱትም ያደጉትም አገልግሎት መስጠት የጀመሩትም በአፄዎቹ ጊዜ በንጉሶቹ ጊዜ ነው። ዛሬ ንጉሱ ይመለስ ስንል እንደዚህ አይነት ተቋማት ይመስርቱልን እያልን አይደለም። ቢመሰርቱ ጥሩ ነበር፣ ግን ቢያንስ ለሲምቦልነት፣ ለሀገር ምልክትነት፣ ለታሪክ ሙሉነት ሲባል፣ ለአንድነት፣ ለሰላም ሲባል ይመለሱ። አጀንዳ ይሁንና አዲስ በሚረቀው ህገ መንግስት ውስጥ የንጉሱ ስርዓት እንዲካተት እንስራ እያልን ያለ ነው። ለዛ ነው አጀንዳ እናደርገው እያልን ያለ ነው። ምክንያቱም ንግስናው ስፕሪት ይዟል። ንግስናው መንፈሳዊነትን ይዟል። ንግስናው የአንድነት ምልክት ነው። ንግስናው የሰላም የመንፈሳዊነት አባት ነው። ለዛ ነው ንጉሱ ይመለስ ስንል ቀበሌ መታወቂያ ሰጥቶ ያስተዳድር እያልን አይደለም። ለአንድነት፣ ለምልክትነት፣ ለሲምቦልነት ይመለስ ነው እያልን ያለ ነው። ንጉሱ ይመለስ ስንል፣ ንግስናው ይመለስ ስንል በምክንያት ነው።